በመጽሐፍ ቅዱስ አይን ማማለል ለሁሉም ሲሰጥ እናገኛለን። ኃጢአተኞችም ስለ ሰው ሲያማልዱ ቅዱሳን የሆኑም ሲያማልዱ እናያለን። ውጤቱ ላይ ነው የሚለያየው። ቅዱሳን አማላጅነት ለምን አስፈለገ ለሚለው ምክንያቶች እንመለከታለን። አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች ይህንን ትምህርት የምትመለከቱ ወንድሞች፣ እህቶች፣ አባቶች፣ እናቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምን አረፈዳችሁ። አሜን። በምሕረት በቸርነቱ እስከዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ በሚኖረን አጭር የትምህርት ጊዜ የቅዱሳን አማላጅነት ለምን አስፈለገ በሚል ርዕሰ ጉዳይ እንማራለን። እግዚአብሔር አምላካችን ከመካከላችን ሆኖ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። እንግዲህ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን በጸሎትም ይሁን በአጠቃላይ በቤተክርስቲያኒቱ የጸሎት መጻሕፍትም በስርዓት አምልኮ በሚካሄድበት ወቅት የቅዱሳን አማላጅነትን ስለመጠየቅ በትምህርትም ይሰጣል። እንደዚሁም በጸሎትም ደግሞ አማልዱን ብለን ጻድቃንን፣ ሰማዕታትን፣ መላእክትን እንደዚሁም ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያምን እንለምናለን። ይህ የቅዱሳን አማላጅነትን መጠየቅ ለምን አስፈለገ የሚለውን ነው እንግዲህ በዛሬ ትምህርታችን የምንመለከተው። ይህ የቅዱሳን አማላጅነትን መፈለግ በመጽሐፍ ቅዱስ መነጽር ስንመለከተው ያለው ትርጉም ምንድነው? እንግዲህ መጽሐፍ ቅዱስ ይህንን ጥያቄ ለማጎልበት ያህል በማቴዎስ ወንጌል ምዕራፍ 7 ላይ አምላካችን ኢየሱስ ክርስቶስ ለምኑ ይሰጣችኋል፣ መዝጊያን አንኳኩ ይከፈትላችኋል፣ እሹ ታገኙማላችሁ ብሎ ተናግሯል። እና ይህንን ቃል የሚያነብሰው ሁሉም ሰው መለመን የሚችል ከሆነ ለምኑ ይሰጣቸዋል ከተባለ የቅዱሳንን ወይም የሌሎችን አማላጅነት መጠየቅ ለምን አስፈለገ የሚል ጥያቄ ሲያጭር ወይም ሲነሳ ይታያል። ስለዚህ በአጠቃላይ በመጽሐፍ ቅዱስ መነጽር የቅዱሳን አማላጅነት ለምን አስፈለገ የሚለውን እንመለከታለን። እግዚአብሔር አምላካችን እንዲያስተምረን ቅዱስ ፈቃድ ይሁንልን። በመጀመሪያ ምልጃ የሚለውን ቃል ባጭሩ እናብራራዋለን። ምልጃ ማለት ወይም ማማለድ ማለት መጸለይ፣ መለመን፣ ማስታረቅ ነው። ነገር ግን መለመን ሁሉ ምልጃ ሊባል አይችልም። አንድ ሰው ቆሞ ስለ ራሱ እግዚአብሔር ወይ እንዲያርግልኝ እንዲያታድርግብኝ ብሎ ሊለምን ይችላል። ይህ ልመና ነው፣ ጸሎት ነው። ግን ምልጃ ምልጃ የሚባለው አንድ ሰው ስለሌላው በሚጸልይ ጊዜ በተለይ ገሌን እንዲያርግለት ብሎ ማለት ነው። ቅዱስ ጳውሎስ ክፉ ሲናገሩን እንማልዳለን ይላል። ክፉ ለሚናገሩን ለጠላቶቻችን ማለቱ ነው። ስለዚህ ምልጃ ማለት መለመን ሆኖ ግን ስለሌላው መለመን ነው። መጽሐፍ ቅዱስም ለይቶ ጸሎትና ምልጃ ብሎ ሲያስቀምጣቸው እናያለን። ስለዚህ ምልጃ ማለት መለመን ነው። በምልጃ ሂደት ውስጥ ሁልጊዜም ሶስት ወገኖች አሉ። የመጀመሪያው ተማላጁ አካል ነው። ሁለተኛው አማላጁ አካል ነው። ሶስተኛው ደግሞ የሚማለድለት ወይም አስማላጁ ልንለው እንችላለን። እነዚህ ሶስት አካላት ናቸው። ለምሳሌ በጋብቻ በባህላዊ በጋብቻ ልማድ አንድ ልጅ አንዲትን ሴት እጇን ቢጠይቅ ወይም ለማግባት ቢፈልግ ወደ ልጅቷ ቤተሰብ አማላጆች ይልካል። ተማላጆቹ የልጅቷ ቤተሰቦች ናቸው። አማላጆቹ ሽማግሌዎች ናቸው። አስማላጁ ወይም አማላጅ የሚልከው ደግሞ ጋብቻውን የሚሻው ሰው ነው ማለት ነው። ስለዚህ ሶስት ወገን ያሳያል በምልጃ በምድራዊ ምሳሌን ብናየው ማለት ነው። እንደዚሁም በመንፈሳዊም ስናየው ተማላጅ እግዚአብሔር ነው። አማላጅ አካላት አሉ። ደግሞ አስማላጅ ምልጃን የሚልክ አለ። በመጽሐፍ ቅዱስ ፍጡራን ማማለድ እንደሚችሉ ይናገራሉ ወይ? የተቀመጠ ነገር አለ ወይ? አለ። ሁለት ምሳሌዎችን እንመልከት። የመጀመሪያው የሐዋርያው ቅዱስ ጳውሎስ መልእክት በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ ሐዋርያው ቅዱስ ጳውሎስ ለምልጃ ምሳሌ የሚሆን አንድ ቃልን ተናግሯል። ይሄው ምንድነው? ቅዱሳንን ስለምትረዱበት ይላሉ። ከፍ ብላችሁ እናንተ አንብቡት። ልግስና እነሱ እግዚአብሔርን ያከብራሉ ይልና ራሳቸውም ደግሞ ስለናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል ይልና ስለማይነገር ስጦታው እግዚአብሔር ይመስገን ይላል። በዚህ ስፍራ ላይ የማይነገር ስጦታ ያለው እናንተ ለቅዱሳን የምታደርጉት ልግስናና እነሱ ደግሞ እናንተን ስለናንተ ሲያማልዱ የሚሆነውን ጸጋ እያሰቡ ይናፍቋቸዋል። ይህ ነው የእግዚአብሔር ስጦታ ብሎ ቅዱስ ጳውሎስ አስቀምጦታል። ስለዚህ ፍጡራን ማማለዳቸው በመጽሐፍ ቅዱስ የተጻፈ ነው። አንድ ጥቅስ ስንጨምር አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ልመናና ጸሎት ምልጃም ለነገስታት ለመኳንንት እንዲደረግ እመክራለሁ ይላል። ስለዚህ አንዱ ለአንዱ መለመን ማማለድ በመጽሐፍ ቅዱስ የተደገፈ የተጻፈ ሐሳብ ነው። ይህ ማለት ግን የአንድ ሰው ወደ እግዚአብሔር መለመንን ይከለክለዋል ማለት አይደለም። አንዳንድ ሰው የቅዱሳን አማላጅነት ስንናገር አይ እኔ በቀጥታ መለመን ስችል ምልጃ ለምን አስፈለገ? እኔ በቀጥታ ከሆነ ምርጫዬ ብሎ ሊጠይቅ ይችላል። ይህ የምርጫ ጉዳይም አይደለም በእውነት። ምክንያቱም እኛ ለምሳሌ አንድ ሰው ተነስቶ ስለኛ ሲጸልይልን በፍጹም አትጸልይልኝ ምክንያቱም እኔ በቀጥታ መለመን እችላለሁ አንልም።
ይገባናል። እኛ ምን ለምናለን? ያም ሰው ስለኛ ሊጸልይ ይችላል። በተለያየ አቅጣጫ ስለኛ የሚቀርበው ልመና በደስታ ነው የምናየው። ስለዚህ በቤተ ክርስቲያናችንም ትምህርት ቅዱሳን ያማልዳሉ ማለት አንድ ሰው ጸሎት ያቆማል ማለት አይደለም። እሱም ይጸልያል፣ ነገር ግን ደግሞ የቅዱሳን አማላጅነትም ያስፈልገዋል፣ ይረዳዋል ማለት ነው። የሚተካ አንዱ ካልበራ አንዱ የሚጠፋ አይነት ነገር አይደለም የቅዱሳን አማላጅነት። በመጽሐፍ ቅዱስ አይን ማማለል ለሁሉም ሲሰጥ እናገኛለን። ኃጢአተኞችም ስለ ሰው ሲያማልዱ፣ ቅዱሳን የሆኑም ሲያማልዱ እናያለን። ውጤቱ ላይ ነው የሚለያየው። ኃጢአተኞች የሚያማልዱት ምልጃ ውጤት ሳያገኝ ሲቀር ደግሞ ጻድቃን ደግሞ የሚያማልዱት ውጤት ሲያስገኝ እናያለን። ስለዚህ ምልጃ ሁሉም የሚያደርገው ነው። ምላሽ መስጠት ግን የእግዚአብሔር ፈንታ ነው። ሁለተኛው ምልጃም የሚያስፈልገው ለኃጢአተኛ ብቻ አይደለም፣ ጻድቃንም አማልዱን ሲሉ እናያለን። ቅዱስ ጳውሎስ ወንጌልን እንሰብክ ዘንድ ስለኛ ጸልዩ ብሏል። ስለዚህ ማለት እሱ በቅድስና የእግዚአብሔር ምርጥ ዕቃ ተብሎ እንኳን ምልጃ ጠይቁ። ጻድቃንም ኃጥአንም ምልጃ ይጠይቃሉ። የበለጠ ግን የሚያስፈልገው ለኃጢአተኞች ነው። ጻድቃንም ኃጥአንም ሊያማልዱ ይችላሉ። የበለጠ ውጤት የሚያመጣው ግን የጻድቃኑ ነው ማለት ነው። ይህ እንዲህ ከተቀመጠ የቅዱሳን አማላጅነት ለምን አስፈለገ ለሚለው ምክንያቶች እንመለከታለን። የመጀመሪያው ምክንያት አንደኛ እኛ ኃጢአተኞች ስለሆንንና የጻድቃን ጸሎት እግዚአብሔር ስለሚሰማ ነው። እንግዲህ ይህንን በዚህ መልኩ ከተመለከት ነው የቅዱሳን አማላጅነት ለምን አስፈለገ የሚለውን ጥያቄ ወደ መመለስ እንመጣለን። በመጽሐፍ ቅዱስ መነጽር ስንመለከተው የቅዱሳን አማላጅነት ያስፈለገባቸው በቂ ምክንያቶች አሉ። የመጀመሪያው አንደኛው የቅዱሳን አማላጅነትን ለምን እንጠይቃለን? እኛ ኃጢአተኞች ስለሆንንና ከኛ ጸሎት ይልቅ የጻድቃን ጸሎት ተሰሚነት ስላለው ነው። ይህንን የመጽሐፍ ቅዱስ ሐሳብ ነው። እንግዲህ ሁላችንም ኃጢአተኞች ነን። ቅዱስ ዮሐንስ በመልእክቱ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። ስለዚህ ኃጢአት ያልሰራ ያልበደለ ሰው ከኛ መካከል የለም። አንድ ሰው ተነስቶ ኃጢአት የለብኝም ካለ ምንም ኃጢአት ባይኖርበት እንኳን ይህ ሰው ኃጢአት የለብኝም ማለቱ ራሱ ኃጢአት ነው። ምክንያቱም ኃጢአት የለብኝም ማለት እግዚአብሔርን ሐሰተኛ ማድረግ ነው ይላል ቅዱስ ዮሐንስ አንደኛ ዮሐንስ 1:8 ላይ። ንጉሥ ዳዊትም በመዝሙሩ 50ኛው መዝሙር ላይ አቤቱ እንደ ቸርነት መጠን ማረኝ ባለበት ስፍራ ምን አለ? አንተን ብቻ በደልኩ በፊትህም ክፋትን አደረግኩ ይልና በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ ይላል። አንተ ሁሉም ይበድላል ብለህ ተናግረሃል፣ የተናገርከው ቃል እውነት ሆኖ ይገኝ ዘንድ ይኸው እኔም በድዬ የተገኘው በማለት ይናገራል። ሁላችንም በደለኞች ነን። ኃጢአት ደግሞ ጸሎት እንዳይሰማ ያደርጋል። መጽሐፍ ቅዱስ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 9 ቁጥር 31 ላይ እግዚአብሔርን የሚፈራ ይላል ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን ይላል። ስለዚህ ኃጢአት ጸሎት ተሰሚነት እንዳይኖረው ያደርጋል የሚለውን በወንጌል ተጽፎ እናገኛለን። መጽሐፈ ምሳሌ ላይ በተደጋጋሚ ደግሞ ምሳሌ 15 ከቁጥር 29 ላይ እግዚአብሔር ከኃጥአን ይርቃል የጻድቃንን ጸሎት ግን ይሰማል ይላል። ጨምሮም ቁጥር 8 ላይ ደግሞ ምሳሌ 15:8 ላይ የቅኖች ጸሎት በእርሱ ዘንድ የተወደደ ነው ይላል። ይህ የሚያሳየው ኃጢአት በእኛና በእግዚአብሔር መካከል ጸሎታችን እንዳይሰማ የማድረግ ኃይል እንዳለው ወይም ደግሞ እንደሚያግድ ነው። በሐዲስ ኪዳን ነው የጠቀስነው። ተመልከቱ። ይሄ በብሉይ ነው ብቻ ሊባልም ይችላል። ምክንያቱም እግዚአብሔር የሚፈራ ፈቃዱን የሚያደርግ የሚለው በዮሐንስ ወንጌል የተጻፈ ነው። ይህ አንድ ሰው ታዲያ የቅዱሳን አማላጅነትን ስንጠይቅ እያመን ያለነው ምን መሆናችንን ነው? ኃጢአተኛ መሆናችንን ነው። እኔ ጸሎቴን ተቀባይነት እንዳያገኝ የሚያደርግ በደል አለብኝ እያልን። ስለዚህ አማላጅነትን በመጠየቅ ውስጥ ኃጢአትን ማመን አለ ማለት ነው። አንድ ሰው አማላጅ ያስፈልገኝም ሲል በተዘዋዋሪ ደግሞ ኃጢአት የለብኝም ማለት የሚል ትርጉም ይሰጣል ማለት ነው። ስለዚህ ከኃጢአተኞች ጸሎት ደግሞ የጻድቃንን ጸሎት እግዚአብሔር እንደሚሰማ ተጽፏል። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ የጌታ ዓይኖች ወደ ጻድቃን ናቸው ጆሮዎቹም ለጸሎታቸው ተከፍተዋል ይላል። ይህ የሚያሳየው እግዚአብሔር ከኃጥአን ጸሎት የጻድቃንን ጸሎት እንደሚሰማ ነው። ስለዚህ የቅዱሳን አማላጅነት ያስፈልገናል ስንል ከእግዚአብሔር ርቀን ሳይሆን ራሳችንን ዝቅ በማድረግና በደለኝነታችንን በማመን ነው። እንኳን ኃጢአት ኖሮብን በእውነት ኃጢአትም ባይኖርብን ንጹሃንም ብንሆን ግን ይህን ትሕትና እንድናጣ ቤተክርስቲያን አታስተምርም። መጽሐፍ ቅዱስም እያንዳንዱ በፊልጵስዩስ መልእክቱ ቅዱስ ጳውሎስ እንዳለው እያንዳንዱ ከሱ ይልቅ ባልንጀራው እንደሚሻል በትሕትና ይቁጠር ነው የሚለው እና የመጀመሪያው የቅዱሳን አማላጅነትን በመፈለግ ውስጥ ያለው ወሳኝ የሆነ ጽንሰ ሐሳብ ኃጢአትን ማመን ነው። አንድ ሰው በፊትህ ልናገር አይገባኝም ብሎ
እንኳን ኃጢአት ኖሮብን እንዲህ እግዚአብሔርን እያሳዘን ይቅርና ባናሳዝነው ንጹህ ብንሆንም እንኳን ከኔ ወንድሜ ይሻላል እንድንል መጽሐፍ ቅዱስ ስለሚናገር የቅዱሳን አማላጅነትን ማመን ኃጢአትን ማመን ጭምር ነው። ቅዱስ ጴጥሮስ ጌታችን በአንድ ወቅት በጠራቸው ሰዓት አሳ ሲያጠምዱ ነበር የጠራቸው። በዚህ በአሳ በሚያጠምዱበት ስፍራ አምላካችን መጥቶ መረቡን ወደ ጥልቁ ጣሉ አላቸው። አሳ በመረብ ውስጥ እንዲሞላ አደረገ አምላካችን። ይህን ባየ ጊዜ ይላል ጴጥሮስም ፈራ። በዚህ ትልቅ ባህር ውስጥ ያለውን አሳ አውቆ እንዲካረገ በእኔ ውስጥ ያለውን ኃጢአት እንዴት ያውቅብኝ ይሆን ብሎ ነው ይላሉ አባቶች። እና ጨነቀው። ከጌታችን እግር ስር ተደፍቶ ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ አለው ይላል። ምን ማለት ነው ከኔ ተለይ? አሁን ጥላቻ ሊመስልሽ አይደለም። የናቀው ራሱን ነው። እኛም በፊት መናገር አይገባንም። በፊት ሞገስ ያላቸው ይጸልዩልን ስንል እያመን ያለነው የመጀመሪያው የራሳችን ኃጢአት ነው። ስለዚህ ቅዱሳን አማላጅነት ያስፈልገው እኛ ኃጢአተኞች ስለሆንንና ከኛ ይልቅ የቅዱሳን ጸሎት ስለሚሰማ ነው። ያዕቆብ ምዕራፍ 5 ቁጥር 16 የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ሲልም እናገኛለን። ለምነው ያልተሰሙ ኃጥአን ደግሞ እናገኛለን። ሉቃስ 16 ላይ አንድ ሰው በሲኦል ሆኖ ወንድሞቼን ወደዚህ ስቃይ ስፍራ እንዳይመጡ የሚያስተምር ሰው ላክላቸው ብሎ ሲጠይቅ በፍጹም አይሆንም ተብሎ ሲመለስለት አይተናል። ይህ ሰው ለምኗል፣ ነገር ግን አልተሰማም። ኃጢአት ልመና እንዳይሰማ እንደሚያደርግም አንዱ ማሳያ ነው ማለት ነው። ሁለተኛው ምክንያት የቅዱሳን አማላጅነት ያስፈለገበት ምክንያት ቅዱሳን ልመና እንደሚለምኑ እናምናለን በትህትና። እግዚአብሔር ጸሎትን እንዴት እንደሚሰማ መጽሐፍ ቅዱስ ሲናገር ቅድም እንዳልነው አንደኛ ኃጢአት ጸሎት እንዳይሰማ ያደርጋል የሚለውን አንብበናል። ሁለተኛ አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ እንደ ፈቃዱ ብንለምን አንዳች ይሰማናል ይላል። እግዚአብሔር እንግዲህ አባታችን ነው። አባት ደግሞ ለልጁ የማይጠቅም ነገር ምንም ያህል እንኳን ቢለምነው አይሰጥም። እግዚአብሔር አባት ነው፣ እናትም ነው። በእውነት ቅዱስ ያሬድ አንተ አቡነ አንተ ምን አንተ አባታችን አንተ እናታችንም ነህ ይላል። እንደውም ሌላ አንድ ሊቅ ደግሞ በቤተክርስቲያናችን እግዚአብሔር አባትም እናትም ብቻ ሳይሆን አያትም ነው ብለው ተናግረዋል። ምክንያቱም እግዚአብሔር በመጽሐፍ ቅዱስ ራሱን በወፍ በዶሮ መስሎ ሲናገር እናያለን። ዶሮ ጫጩቶቿን ከቅፏ በታች እንደምትሰበስብ ልሰበስባችሁ ወደድኩ ይላል። ስለዚህ ዶሮ ለጫጩት እንግዲህ እናት ናት ወይስ አያት ናት ተብለን ብንጠይቅ ምንድነው የምንለው? ዶሮ ለጫጩት እናትም አያትም ናት። ምክንያቱም እሷ መጀመሪያ እንቁላል ትወልዳለች፣ ከእንቁላሉ ደግሞ ጫጩቷ ይገኛል። እንደዚሁ እግዚአብሔር አስቀድሞ መሬትን ፈጠረ፣ ከመሬት ሰውን ፈጠረ። እናትም አያትም አባትም ጭምር ነው። እንዲህ የሚያስብልን ከሆነ እንግዲህ እግዚአብሔር የምንለምነው ልመና የማይጠቅመን ከሆነ አይሰማንም። ምን ሲሆን ነው የሚሰማን? እንደ ፈቃዱ ብንለምን አንዳች ይሰማናል። የእግዚአብሔርን ፈቃድ ደግሞ ቅዱሳኑ ያውቃሉ። ኤፌሶን ምዕራፍ 1 ቁጥር 9 ላይ ቅዱስ ጳውሎስ የፈቃዱን ምስጢር አስታውቆናል ይላል። ቅዱሳን ከኛ የተሻለ ስጋዊ ያልሆነ መንፈሳዊ፣ ጊዜያዊ ያልሆነ ዘላለማዊ ልመና መለመን ይችላሉ። እኛ ልመና እኮ ምድራዊ ነው። በእውነት የምንጠይቃቸው ጥያቄዎች፣ የምንጸልየው ጸሎት የማይጠቅመንም ነገር እንለምነዋል። አባት ስለሆነ ግን አያደርግልንም እና ቅዱሳን ልመና ይለምናሉ ብለን ስለምናምን አንድ ሕፃን በቤተክርስቲያን ምሳሌ ሲሰጥ ቆሎ ሲያዘግኑ አንድ አባት ልጅ እባክህን ቆሎ ዝገን አሉት ይባላል እና ይህ ልጅ ምን አለ? እርሶ ዘግነው ይስጡኝ አለ። ለምን ተብሎ ሲጠየቅ እርሶ እጅ ትልቅ ስለሆነ ነው አለ ይባላል። ምንድነው ይሄ የሚያሳየው? ከኛ እጅ እኮ የቅዱሳን እጅ ይበልጣል። እኛ ምድራዊ ነን ለምነው ሐሳባችን ስጋውያን ነን፣ እነሱ ግን መንፈሳውያን ናቸው። ያቺ የሄሮዲያዳ ልጅ እንኳን ሴቲቱ ንጉሱ ምን ላርግልሽ ሲላት ሄዳ እናቷን አማክራለች። እኛ ደግሞ ቅዱሳኑ እናማክራለን ለነፍሳችን የሚጠቅም ልመና እንዲለምኑልና ሁለተኛው ምክንያት ቅዱሳን ልመና እንደሚለምኑ ስለምናምንም ጭምር ነው የቅዱሳን አማላጅነት የምንፈልገው። ሶስተኛውና ለዚህ ትምህርት በጣም መሰረታዊ የሆነው ምክንያት የቅዱሳን አማላጅነት ያስፈለገበት እግዚአብሔር ራሱ በቅዱሳን መማለድን ስለሚፈልግ ነው። በምን ነገረን? በመጽሐፍ ቅዱስ። እንግዲህ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል ይላል። ስለዚህ በመጽሐፍ ቅዱስ እግዚአብሔር የቅዱሳን አማላጅነት እንደሚፈልግ በሰፊው አሳይቶናል። እንዴት ቢባል ይህን ማሳያ የሚሆኑ 4 ነገሮች እንመለከታለን። አንደኛው እንግዲህ ቅድም በምልጃ ሂደት 3 ወገኖች አሉ ብለናል። ተማላጅ አለ፣ አማላጅ አለ፣ ደግሞ አስማላጅ ወይም የሚማለድለት አካል አለ። ተማላጁ እግዚአብሔር ነው። ከሱ ውጭ ከእግዚአብሔር ውጭ የሚያማልድና የሚማለድለት 2 ወገኖች አሉ። በእኛ ቋንቋ ኃጥአንና ጻድቃን ብለን ልንይዘው እንችላለን። እነዚህ ከእግዚአብሔር ውጭ ያሉት 2 ወገኖች ኃጢአተኞችና ጻድቃን ማለት ነው። በዚህ በምልጃ ሂደት ውስጥ እንዲተጉ እግዚአብሔር ሲገፋፋቸው በመጽሐፍ ቅዱስ እንመለከታለን። እስቲ እንመልከት። አንደኛው ምንድነው? እግዚአብሔር በመጽሐፍ ቅዱስ ኃጢአተኞችን ወደ ጻድቃን ሄዳችሁ ወደ ጻድቁ ገሌ ሄዳችሁ አማልደኝ በሉ
ለምንልኝ በሉ ብሎ እግዚአብሔር ራሱ ሲልክ እናገኛለን። ለዚህ የመጀመሪያው ማሳያ ኦሪት ዘፍጥረት ምዕራፍ 20 ላይ ነው። አባታችን አብርሃም ጌራራ ወደ ተባለች ሀገር ሄዶ ነበርና በዚህ ሀገር የነገሰው ንጉስ አቤሜሌክ ይባላል። ሚስቱን እንዳይቀማው ስለፈራ ሚስቱን ሳራን እህቴ ናት ብሎ ተናግሮ ነበር። ይህን ጊዜ አቤሜሌክ ሳራን ለማግባት ወስኖ የጋብቻውን ነገር እያፋጠነ በሌሊት እግዚአብሔር ተገለጠለት። እንዳትነካት የነብይ ሚስት ናት ብሎ ራሱ እግዚአብሔር አስጠነቀቀው። እንግዲህ መቼስ ሳናውቅ ኃጢአት ውስጥ እንድንገባ እግዚአብሔር አያደርግም። ይህ ሰው እኔ አላወቅኩም አለ። ስላላወቅንም እነግርህ አለው እግዚአብሔር። ስለዚህ አሁንም ሚስቱን መልስለት፣ እሱ ነብይ ነው፣ ወደሱ ሂድ፣ እሱ ስላንተ ይጸልያል፣ ያን ጊዜ ይቅርልሃለሁ አለው። ተመልከቱ፣ አሁን እግዚአብሔር የጌራራ ንጉስ አቤሜሌክን ጸልይልኝ ብለህ ለምን ብሎ የሚልከው ወደ አብርሃም ነው። ተመልከቱ፣ ጻድቃንን ኃጢአተኞችን ወደ ጻድቃን ሂዱና አማልደኝ በሉ ይላል። በቀጥታ ማግኘት እየተቻለ የሚለው ሐሳብ ልክ የማይሆነው እዚህ ላይ ነው። ምክንያቱም አቤሜሌክ በቀጥታ እያናገረ ያለው እግዚአብሔርን ነው። በለምነኝ ይቅር ልበል ግን አላለው። ሂድና ለአብርሃም ንገረው፣ አብርሃም ወደ እኔ ይጸልይ፣ ያኔ እምርሃለሁ አለ። ይሄ መጀመሪያው ነው። ሁለተኛው መጽሐፈ ኢዮብ ምዕራፍ 42 ላይ ነው። እንግዲህ ጻድቁ ኢዮብ ሁላችን እንደምናውቀው በጽኑ መከራ የኖረና የታገሰ ጻድቅ ሰው ነው። ይህ ሰው በዚህ በደዌ ተመቶ በሚሰቃይበት ሰዓት ጓደኞቹ መጥተው በማጽናናት ፈንታ በቁስሉ ላይ ጥዝጣዜ ጨምሩበት ነበር። ከሱም አልፈው በእግዚአብሔር ላይ የድፍረት ንግግር ይናገሩ ስለነበር እግዚአብሔር አዝኖባቸው ነበር ሶስቱን የኢዮብ ጓደኞች። በታሪኩ ፍጻሜ ላይ መጽሐፈ ኢዮብ ምዕራፍ 42 ላይ እግዚአብሔር ከሶስቱ የኢዮብ ጓደኞች አንዱን ቴማናዊው ኤልፋዝን እንዲህ ሲል ተናገረው። እንደ ባሪያዬ እንደ ኢዮብ ስለኔ መልካም ነገርን አልተናገራችሁምና ቁጣዬ ባንተና በሁለት ጓደኞች ላይ ነዷል አለ እግዚአብሔር። በሁለቱ ባልንጀሮች ላይ ነዷል። ስለዚህ አሁንም ወደ ባሪያዬ ወደ ኢዮብ ሂዱ። ተመልከቱ፣ ወይፈን ይዛችሁ መስዋዕት አዘጋጅታችሁ ሂዱ ወደ ኢዮብ። ባሪያዬ ኢዮብ ስለእናንተ ይጸልያል፣ እኔም ፊቱን ወይም ጸሎቱን እቀበላለሁ፣ ይቅርላችኋለሁ ብሎ ተናገረ። አሁንም ተመልከቱ፣ እዚህ ላይ የሚያየን ያለ ነው ላኪው እግዚአብሔር ነው። ኃጢአተኞችን ወደ ጻድቃን ሄዳችሁ ለምኑልኝ በሉ። ይሄ ደግሞ እንግዲህ ምልጃ ዙሪያ ጥምጥም ለሚመስለው ሰው ይህንን ራሱ እግዚአብሔር ሲያደርገው ነው ያየ ነው። እግዚአብሔር ወደ ጻድቁ ገሌ ሄደህ ለምነውና እሱ ላንተ ይለምንልህ እኔ ይቅርልሃለሁ ብሎ ራሱ እግዚአብሔር ሲናገር አይተናል። ስለዚህ መጀመሪያው እግዚአብሔር ኃጥአንን ወደ ጻድቃን ሲልክ ማየታችን ነው። የቅዱሳን አማላጅነት ይፈልጋል ያልነው። ሁለተኛው እግዚአብሔር ጻድቃንን ደግሞ ለምልጃ ሲገፋፋ እናገኛለን፣ እንዲያማልዱ ሲያነሳሳቸው። ለምሳሌ ጥሩ ብዙ ማሳያዎች መጥቀስ ቢቻልም ኦሪት ዘጸአት ምዕራፍ 32 ቁጥር 32 እስራኤላውያን ከግብጽ ባርነት ነፃ ከወጡ በኋላ ጥጃ ሰርተው ከግብጽ ባርነት ነፃ ያወጣን አምላካችን ብለው ለጣዖት ሰግደው ነበር። በዚህን ጊዜ እግዚአብሔር አዘነ፣ ለባሪያው ለሙሴ እንዲህ ሲል ነገረው። ከግብጽ ምድር ያወጣው ሕዝብህ በድለዋል አለ። እንግዲህ ሕዝቡ የእግዚአብሔር ሕዝብ ነው። ሕዝቤን ልቀቅ ብሎ ነው ያወጣው። ግን ያው የጸብ ምልክት ነው ይላሉ አባቶቻችን። ዛሬ አባት በልጁ ሲናደድ ይሄ ልጅሽ ይላል ለእናት አይደል? እንደዚሁ እግዚአብሔርም ለሙሴ ይህ ሕዝብህ ብሎ በጸብ ምልክት በትምህርተ ጸብ ተናገረ እና ሕዝብህ በድለውኛል አለ። አሁንም ይህን ሕዝብ አየሁት፣ አንገተ ደንዳና ሕዝብ ነው። አንገተ ደንዳና ማለት አንገቱ የደነደነ ሰው ወደ ኋላ እንደማይዞር ትናንት ያደረኩላቸውን ዞር ብለው የማያስቡ ናቸው። ስለዚህ አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸው ተወኝ፣ አንተን ታላቅ ሕዝብ አደርጋለሁ አለው። አሁን እዚህ ላይ በእውነት እግዚአብሔር ማጥፋት ከፈለገ ሙሴን እያስፈቀደ አይደለም ያጠፋው። አጠፋቸው ዘንድ ተወኝ፣ ቁጣዬ እንዲነድባቸው ተወኝ ብሎ ለምን ተናገረ? ማጥፋት ከፈለገ እንዲያውም ሙሴን ሲፈትነው አንተን ታላቅ ሕዝብ አደርጋለሁ፣ ስልጣንህም አይነካም አለው። ግን ተወኝ ላጥፋቸው አለ። ተወኝ የሚያስብለው እግዚአብሔር ማን የሚከለክለዋል? እግዚአብሔርን ማን ሊያስቆመው ይችላል? ይህ ምንድነው የሚያሳየው? እግዚአብሔር ለሙሴ ለምን ይነግረዋል? ማጥፋት ከፈለገ ህዝቡ አሳዝነውታል። ለሙሴ መንገሩ ለምን አስፈለገ? ኦሪት ዘፍጥረት ምዕራፍ 19 ላይ እኔ የማደርገውን ለአብርሃም ሳልነገር አደርጋለሁ ሁሉ ሲል እናገኛለን። ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልነገረ በቀር አንዳች አያደርግም ይላል ትንቢተ አሞጽ። ይህ ምንድነው የሚያሳየው? የሚነግራቸው ማጥፋት ፈልጎ ከሆነ ዝም ብሎ ለምን አያጠፋም? ሲጠይቁትስ አታጥፋ ሲሉት እነሱንም ጨምሮ ማጥፋት ይቻላል። እግዚአብሔር የሚሳነው የለም። ነገር ግን ለሙሴ የነገረው ሙሴ ስለ ህዝቡ ምን እንዲል ነው? እንዲጸልይ ነው፣ ላጥፋ ብሎ የነገረው። ቅዱስ ዳዊት በመዝሙር 105 ከቁጥር 25 ላይ ይህንን ታሪክ ሲተርከው በመቅሰፍት ጊዜ ይላል የተመረጠው ሙሴ በእግዚአብሔር ፊት ባይቆም ኖሮ ያጠፋቸው ዘንድ ተናገረ። ባይቆም ማለት ባይጸልይ፣ ባያማልድ፣ ባይለምን ማለት ነው። ስለዚህ ሁለተኛው ምክንያት እግዚአብሔር ማጥፋት ሲሻ
ዝም ብሎ አያጠፋም። መጀመሪያ ለቅዱሳን ይናገራል። የሚናገረው ለመረጃ ያህል አይደለም። እንደዚያ ከሆነ ካጠፋ በኋላ መናገር ይችላል። ስለ ህዝቡ እንዲጸልዩ ስለሚፈልግ ነው ለቅዱሳን። ስለዚህ ሁለተኛው እግዚአብሔር ጻድቃንን ለምልጃ ሲገፋፋ እናገኛለን። እግዚአብሔር የቅዱሳን አማላጅነት እንደሚፈልግ እስካሁን ያየነው ኃጥአንን ወደ ጻድቃን ሲልክ፣ ጻድቃንን ለምልጃ ሲገፋፋ ነው። ሶስተኛው እግዚአብሔር ጻድቃን ስለኛ ካላማለዱ ኃጢአት አድርጎ ይይዝባቸዋል። ይህ ደግሞ በጣም የሚያስደንቀው ነው። ይህንን አንደኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ እናገኛለን። እስራኤላውያን ነብዩ ሳሙኤልን ባስቀየሙት ሰዓት መተው ጸልይልን አሉት። ነብዩ ሳሙኤልም ምን አለ? በጎን ነገር አስተምራችኋለሁ እንጂ አለ ስለናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ከኔ ራቅ። ስለናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ከኔ ራቅ። ስለዚህ አንድ ጻድቅ ባያማልድ እየበደለ ያለው እግዚአብሔርን ነው ማለት ነው። ቅዱሳን ባያማልዱ እግዚአብሔር በደል አድርጎ ይቆጥርባቸዋል፣ ይከፋል፣ ያዝናል። ኢሳይያስ ምዕራፍ 59 ቁጥር 16 ላይ እግዚአብሔር ፍርድ ስለሌላ እየተደነቀ ወደ እርሱ የሚማልድ እንደሌለ ተረዳ። እግዚአብሔር አማላጅ ሲጠፋ እንኳን አማላጅ ሊከለክል አማላጅ ሲጠፋ ይደንቀዋል። እንደው አንድ የሚያማልድ ይጥፋ ሁሉ ይላል ማለት ነው በመጽሐፉ መሰረት። እና የቅዱሳን አማላጅነት እግዚአብሔር ይፈልገዋል፣ ኃጢአት አድርጎ ይቆጥርባቸዋል። ካማለዱም ደግሞ የሚጠቀሙት ራሳቸው ናቸው። ለምን? የቤተ ክርስቲያን ራስ ክርስቶስ ነው። ልብ አድርጉ። እኛ አካል ብልቶች ነን። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ እንደነገረን እኛ የቤተ ክርስቲያን አካል ነን። የቤተ ክርስቲያን ራስ ደግሞ ክርስቶስ ነው። አንዱ አካል ደግሞ ለሌላው አካል ጤንነት ይጨነቃል። እንደውም የከበሩ የማይመስሉንን አካላት የበለጠ እንከባከባቸዋለን። ለቤተ ክርስቲያን እኛም ጻድቃንም በእውነት አካሎቿ ነን። እነሱ ጤነኛው አካል ናቸው፣ እኛ ህመምተኛው አካል ነን። ህመምተኛው አካል ሲሰቃይ ጤነኛው አካል አይመለከተኝም እንደማይል ሁሉ ጻድቃንም ደግሞ ስለ ኃጢአተኛው ከነሱ ስለ ደከመው ከነሱ ስለሚያንሰው ሰው ይጸልያሉ። ይህን የሚያደርጉትም ለራሳቸውም ጭምር ነው። ምክንያቱም ፍቅር ከሌላቸው ከንቱ ስለሚሆኑ እነሱ ራሱ እና የሚጠቀሙት እኛን ብቻ ሳይሆን የሚጠቅሙት ራሳቸውም ይጠቀማሉ ቅዱሳን በማማለዳቸው። መጽሐፈ ኢዮብ ምዕራፍ 42 ላይ ለባልንጀሮቹ ኢዮብ ጸለየ ይላል አይደል? ከጸለየ በኋላ ይላል እግዚአብሔር ምርኮን መለሰለት ይላል። በመጸለዩ ምክንያት ተጠቃሚው ጓደኞቹ ብቻ ሳይሆን እሱም ደግሞ ምርኮን አገኘ። የሚያሳየው አንድ ጻድቅ በመጸለዩ ምክንያት እሱ እኛን ይጠቅማል ብቻ ሳይሆን እሱም ራሱ ይጠቀማል። ልክ እንደ ቅባት ነው። አባቶቻችን ጸሎትን በቅባት ይመስሉታል። አንድን ሰው ቅባት ቢቀባው እጁ መቀባቱ አይቀርም። ጸሎትም እንደዛ ነው። ለሌላው መጸለይ ለራስም ይጠቅማል። ራስንም እንደመቀባት ነው የሚመስሉት። እና የቅዱሳን አማላጅነትን እግዚአብሔር እንደሚፈልግ የምናየው ባያማልዱ ኃጢአት አድርጎ ይቆጥርባቸዋል። እነሱ ብቻ ጸድቀው እኛ ተኮንነን፣ እነሱ ብቻ በእግዚአብሔር ፊት አምረው እኛ ግን ተዋርደን እንድንቀር አይፈልጉም። በአካል ነን ከተባለም እንደዛ እኮ ነው። የቤተ ክርስቲያን ራስ ክርስቶስ ነው፣ እኛ አካል ነን። አሁን አንድ ሰው አካሉ ለምሳሌ በእኛ ሀገር መቼስ ሰው ተስማማው የሚባለው ሲወፍር ሰውነቱ ሲያድግ ነው አይደለ? አንድ ሰው ወፈረ ተስማማው ይባላል። እጁ ብቻ ቢወፍር እስኪ እንደው እጁ ብቻ ቢወፍር አበጠ ነው፣ በሽታ ነው የሚሆነው አይደል? ስለዚህ በቅዱሳንም የነሱ ቅድስና ብቻ ኖሮ እኛ ወድቀን እንድንቀር አይፈልጉም። ግን ጥልጌጥ አይሆንም በእውነት ለቤተ ክርስቲያን። ስለዚህ እነሱ እኛን የበለጠ ይንከባከቡናል ማለት ነው። ቅዱሳን ባያማልዱ እንኳን እኛ በምንኖርበት አካባቢ እንኳን ስለኖሩ ሲል ይምረናል። ይሄ ደግሞ በጣም ያስደንቀው ነው። ለዚህ ጥሩ ማሳያ የሚሆነን የመጀመሪያው አባታችን አብርሃም የጸለየው ጸሎት ነው፣ ስለ ሰዶምና ስለ ገሞራ። እንግዲህ በሰዶምና ገሞራ እግዚአብሔር አዝኖ ሊያጠፋቸው በተነሳ ጊዜ ኦሪት ዘፍጥረት ምዕራፍ 19 እግዚአብሔር ለአብርሃም ነገረው። ለወዳጄ ለአብርሃም ሳልነግር ብሎ ማለት ነው። አስቀድሞ እንዴት ሰውራለሁ ብሎ ነገረው። አብርሃም በነገረው ጊዜ አዝኖ ምን አለ? ጌታዬ ሆይ 50 ጻድቅ እንኳን በከተማው ብታገኝ አትምርምን አለው ይላል። እግዚአብሔር ስለ 50ው ስል እምራለሁ አለው ይላል። ከዚያ ደግሞ 45 ቢጎሉስ አለ 45 ቢሆኑ ማለት ነው እምራለሁ አለው። 40 ቢሆኑ አለ እምራለሁ አለው። 30 20 10 አለው እምራለሁ አለ። 6 ጊዜ ጠየቀ። 10 ድረስ ጻድቅ ባገኝ እግዚአብሔር የአብርሃምን ልመና ተቀብሎ እምራለሁ ብሎት ነበር። እዚህ ላይ እንደው ትንሽ የሚያስገርመን በሰዶምና ገሞራ እንደው 10 ጻድቅ እንኳን እንዴት አይነ ህፃንም የለም ወይ ያስብላል። ግን በእርግጥ ህፃን እንዳይኖር ደግሞ ሰዶምና ገሞራ ህዝቡ መውለድ አቁመው በሌላ ኑሮ መኖር ከጀመሩ ሰንብተዋል። የነሱ ታሪክ ይህንን ያሳያል እንጂ ህፃን እንኳን የሚያስምር ህፃን እንኳን ሊገኝ ይችል ነበር በዛ ከተማ፣ ግን አልተገኘም። እነሱ ግብራቸውን ለውጠው ከባህሪያቸው ጋር የማይስማማ በሰዶም ግብር ነበር የሚኖሩት። እንዲህ ካለው መቅሰፍት በእውነት ይሰውረን እግዚአብሔር። እና አብርሃምን 6 ጊዜ እግዚአብሔር መልጃውን ተቀብሎታል። ግን ምንም ስላደረጉ አይደለም።
ቅዱሳን እኛ በምንኖርበት ሀገር ስለኖሩ ብቻ ራሱ እነሱን አይቶ ይምረናል። ለዚህ ነው በጻድቃን ልማት ከተማ ደስ ይላታል ይላል። ይሄ ስለ ልማት አይደለም የተነገረው። ጻድቃን ሲበዙ የጻድቃን ብዛታቸው አንዲትን ከተማ ደስ ያሰኛታል፣ ያስምራታል። 10 ብሎ ለምን ቆመ? እንደው በነካጁ አብርሃም ለምን አልወረደም ቢባል አባቶቻችን በደንብ ተርጉመው ነግረውናል። ከ10 በታች ቢሆን በአንድ ከተማ ውስጥ ከ10 በታች 8 9 ሰዎች ቢኖሩ ጻድቃን ቢኖሩ እነሱ እግዚአብሔር ራስ እነሱን ያወጣና ከተማውን ግን ያጠፋል። ለዚህ ማስረጃችን በኖህ መርከብ የተፈጸመው ነው። ኖህ ሚስቱ ከ3 ልጆችና ከነሚስቶቻቸው 8 ነፍሳትን እግዚአብሔር አውጥቶ ዓለሙን አጥፍቷል። ወርዶ ደግሞ 4ም ቢሆኑ 3ም ቢሆኑ እግዚአብሔር ይምራል። እንዴት ቢባል በዚሁ በሰዶምና ገሞራ ሎጥን ሚስቱን ከ2 ልጆቻቸው ጋር 4ቱን ማለት ነው አውጥቶ ሰዶምና ገሞራን አጥፍቷል። ለምንድነው እግዚአብሔር እኛ የምንኖርበት ሀገር ውስጥ ጻድቃን ስላሉ ለነሱ ለምን ይምረናል? ምክንያቱ ምንድነው ቢባል ራሱ እግዚአብሔር ነግሮናል። ትንቢተ ኢሳይያስ ምዕራፍ 65 ላይ ወይን በዘለላው ይላል በተገኘች ጊዜ ልክ አሁን እኛ ወይን ተክለን ያፈራል ብለን ስንጠብቅ ያ ወይን ግን ሳያፈራ ቢቀርና ልንቆርጠው ስንሄድ ጥቂት የወይን ዘለላ ብናገኝ ይሄ ወይን ሊያፈራ ነው ማለት ነው ብለን ከመቁረጥ እንመለሳለን። ልክ እንደዚሁ እግዚአብሔር ምን አለ? ወይን በዘለላው በተገኘ ጊዜ በረከት በእርሱ ላይ አለና አታጥፉት እንደሚባለው ሁሉን እንዳላጠፋ ስለ ባሪያዎቼ ስል እንዲያደርጋለሁ አለ። ትንቢተ ኢሳይያስ 65 ከቁጥር 8 ላይ። ስለዚህ ቅዱሳን ከኛ መሃል ካሉ እኛ እናፈራለን በሚል ተስፋ ስለ ቅዱሳኑ ሲል እግዚአብሔር ምህረት ያደርግልናል ማለት ነው። የመጨረሻው ነጥብ የቅዱሳን አማላጅነትን እግዚአብሔር ይፈልገዋል የሚለውን በዚህ መልኩ ከተስማማን አንዳንድ ሰው አይ ይህ እኮ በህይወት ሳሉ ነው ደግሞ ወደሚል ጥያቄ ይመጣል። ቅዱሳን ከሞቱ በኋላ አማልዱም አለ እንጂ በህይወትማ ያማልዳሉ ወደሚል መቼስ ጥያቄ እየተሻሻለ ነው የሚመጣው። መጀመሪያ ያማልዱም ነው፣ ከዛ በኋላ ደግሞ በህይወት ሳሉማ ያማልዳሉ፣ ከሞቱ በኋላ ነው ማማልዱት የሚል ጥያቄ ይነሳል። ለዚህ አጭር መልስ ብቻ ነው የምንሰጠው። አንደኛ በህይወት ሳሉ ነው እንጂ ከሞቱ በኋላ ያማልዱም የሚለው ጥያቄ የሚያነሱ ሰዎች ሌሎች በህይወት ያሉት ለምን ያማልዳሉ ሲሉ አንሰማም። ለምሳሌ መላእክት ሚካኤል፣ ገብርኤል፣ ጻድቃን በሙሉ መላእክት የቅዱሳን መላእክት ነገድ አይሞቱም። እንደምናውቀው ቅዱሳን በባህሪያቸው አይሞቱም በተፈጥሯቸው እግዚአብሔር በሰጣቸው። ስለዚህ እነዚህ ቅዱሳን መላእክትን አማልዱን ለምን አይሏቸውም? ለምን አይሞቱማ? መሞት ከሆነ ምልጃን የሚከለክለው ቅዱሳን አይሞቱም፣ መላእክት አይሞቱም። ምልጃቸው ማመን ያስፈልጋል። ሁለተኛው ያልሞቱ ሰዎችንም ደግሞ አማላጅነት ለምሳሌ ነብዩ ኤልያስንና ጻድቁ ሄኖክን አማልዱኝ ማለት አለባቸው። ለምን እነዚህ ሰዎች አልሞቱ? ሞት ከሆነ ምልጃ የሚከለክለው እነዚህን ቢያንስ 2 ጻድቃንን መለመን ምልጃቸውን ያስፈልጋል አልሞቱምና። ከዚህ ውጪ ግን ሞትን እኛ የምናየው በክርስትና አይን እንደ ሞት አይደለም። እንደውም የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። የጻድቃንን ሞት እኔ ልሙት ሲል እናገኛለን በለዓም ሲጸልይ። ጻድቃን እንደውም ክብራቸው የሚጨምረው ከሞቱ በኋላ ነው። የጻድቅና የዶሮ ክብሩ ከሞተ በኋላ ነው ሁሉ ይላሉ አባቶቻችን። ዶሮ በሀገራችን በህይወት ሳለች እሺ ነው የምንላት፣ ግን ከሞተ በኋላ ዶሮ ከታረደ በኋላ እሺ የሚለው የለም። ለምን? ክብር እንደሚሰጠው መቼስ ይሄ አይነገርም ለኢትዮጵያ ሕዝብና ጻድቃንም ክብራቸው የሚጨምረው ከሞቱ በኋላ ነው። እዚህ ሳሉ የሚጸልዩ ከሆነ ከክርስቶስ እቅፍ ሲሆኑ ከክርስቶስ ጋር ሲኖሩ እንዴት አይለምኑ? በግልጽም ሲለምኑ አይተናል። ዮሐንስ ራእይ ምዕራፍ 6 ላይ ስለ ክርስቶስ ምስክር የታረዱትን ነፍሳት ከመሰዊያው በታች ቆመው አየሁ ይላል። በእግዚአብሔር ፊት ቆመው እስከ መቼ ድረስ አትፈርድም? ደማችንስ በምድር ላይ እስከ መቼ ይፈሳል ሲሉ ሰማኋቸው አለ ቅዱስ ዮሐንስ በራእዩ። ጥቂት ዘመን እንዲቆዩ ተባለላቸው፣ ነጭ ልብስም ተሰጣቸው፣ እንደነሱ የሚገደሉ የሌሎች ሰማዕታት ቁጥር እስኪፈጸም ድረስ ይላል። ስለዚህ ቅዱሳን ከሞቱም በኋላ እንደሚያማልዱ በግልጽ ማለት ነው የታረዱት ነፍሳት ሰማዕታት ሲጸልዩ በመጽሐፍ ቅዱስ ተጽፎልናል ማለት ነው። ስለዚህ የቅዱሳን አማላጅነት የእግዚአብሔር ፈቃድ ነው። ይህንን አምነን ለመጠቀም ያብቃን። የሰማነውን በልቡናችን